ታላቁ ታላቁ ገናን መምህራንና ሊቀ መዛሙርት አሁን መዝሙሩን ላሰሙን ዝማሬውን ላሰሙን አቡነ ዘገብረ በዓለ ከመገረ ሕዝቅያስ አባታችን ጻድቁ ተክለ ሃይማኖት ከብዙ ልጆቻቸው ከፍላቸውና ዕድሜያቸው ሕዝቅያስ የተለዩት አባት በአባታችን ባለፈው በ57ኛው ዓመት ላይ ለምትገለገሉ እስመመፃ ጊዜሁ የወለኙ ኢየሱስ ክርስቶስ ቃል የገባልን ከ57 ዓመት በኋላ እስከ 57 ዓመት ድረስ እዚህ ዋሻ ላይ ላብህ ወዝህ ድካም ሁሉ ባረፈበት ላይ ሥጋና አጽም እዚህ ላይ ረፍት ያደርጋል። ከዛ በኋላ ግን ከቅርብ ልጆች ይሰበሰባሉ። ከ57 ዓመት በኋላ አጽሙ ተዘጋጅቶ ወደ ታላቁ መሬት ወይም ቤተክርስቲያን ይገባል ተብሎ በተነገረው ትንቢታዊ ቃል መሰረት በቃል ኪዳን መሰረት አሁን በአቡነ ዘገብረ በዓለ ብዙ በዓል ተደርገዋል። ነገር ግን እንደ ሕዝቅያስ በዓል ያደረገ የመጀመሪያውን የአባቱ ከመዘ ይረሴን የአባታችን የጻድቁ ወይም የአባቱ ጻድቁ ሰውነታቸውን አገላብጦ ከመቃብር ላይ አንስቶ ወደዚህ ይዞ የመጣ ታላቁ አባት ሕዝቅያስ ስለነበረ በየዓመቱ ዝማሬና መዝሙር ይነገራል። እንግዲህ ቅዱስ ጳውሎስ በመልእክቱ በፊልጵስዩስ ምዕራፍ 2 ከቁጥር 11 ላይ እኔ በመጠን መኖርን እንደዚሁ ተምሬአለሁና ሁሉን በሚያስችለኝ ወይም ሁሉን በሚያደርግልኝ በፈጣሪ በእግዚአብሔር ሁሉን እችላለሁ በማለት የመጨረሻ እስትንፋሱን ያስቀምጣል። እግዚአብሔር አምላክ የቅዱሳን አባቶቻችንን ሐሳባቸውን፣ እርምጃቸውን፣ እንቅስቃሴያቸውን፣ ቅድስናቸውን በመጠን የኖሩ ስለነበረ አባታችን በይበልጥ መላ ሕይወታቸውን 99 ዓመት ከ9 ወር ከ10 ወር ከ10 ቀን ይችን ዕለት ሁሉ በመጠን የኖሯትና ሰውነታቸው አጠቃላይ ብሩህ ሲሆን አይምሯቸው እንደሚያይ በዚህ እስከ ሰማይ ድረስ
እንደዚሁ የሚጎበኝ ብቃት 10ኛው ማዕረግ ደርሰው ያንን መያዝ ሲችሉ እንዳላየ፣ መስማት ሲችሉ እንዳልሰማ፣ መንቀሳቀስ ሲችሉ እንደማይንቀሳቀስ አድርገው ራሳቸውን በመጠን ውስጥ ማለት ሁለት በዚህ በዋሻ ውስጥ ወስነው ዙሪያውንም 8 ጦሮች ተክለው ለይደጉጽ ስጋውን ግራና ቀኝ የሚወጉትና መጥነው እዛው ላይ አቁመው ራሳቸውን መስዋዕት አድርገው በቀራንዮ አምላካችን መድኃኒታችን ኢየሱስ ክርስቶስ የከፈለውን መስዋዕትነት በማሰብ ብቻ የቅዱሳን ምግባቸው የአባታችን የፈጣሪያቸው ወተወልደ እግዚአብሔርና ግብረ ሰማዕታትን በማሰብ ምግባቸውን ጽናታቸውን ሁሉን በሚያስችለኝ በክርስቶስ ሁሉ እችላለሁ በመጠን መኖርንም እኔ ከዚህ ተምሬአለሁ ያለበት ቅዱስ ጳውሎስ በመጠን የመኖር የቅዱሳን ሕይወት የቅዱሳን አባቶቻችን ሕይወት ምድራዊ ሀሳባቸው የተመጠነና የተለካ እንዲሁም ደግሞ የተመጠነ የተለካ ከበር እስከ በር ከአውድ እስከ አውድ ድረስ